ያገለቁ እኔ ከየት ጋር ነው መጀመሪያ ያነበብክልኝ ከዛ ሌላ ደግሞ ታየው ከዚህ ጀምሮ እስከ ጋር ነው ያ ወላ ሳይ ከዚህ ጀምሮ ስለተናገርኩ ይሄኛው ጥቅም የለውም ለምብል ይሄን ያደረኩት ይሄ ጥቅም የለውም ለምብል ከፈለክ ያው እንደዚህ አባታችን በሆዱ ውስጥ ያሉ የስቱን ኮሚቴ ተገለጠለት ብዙ ቀን ተቀመጠ ይላል ያው ለውጥ የለውም ዋናው በዚህም በዛም ሙሳዶ ከፈለክ አምላክ ተበልቷል እምዬ አምላክ ቢል የምታመልከው ይሄ አምላክ እንደ ባቄላ ይበላል እንዴት ነው አምላክ የሚሆነው እንዴ ይሄ እኮ በምሳሌ የተነገረው መጀመሪያም አንተ ቀጥታ ነው ያለው ይኸውልህ ገርላትን የሚወር መጽሐፍ ቅዱስ ለመረዳት እውቀትና ጥበብ ይፈልጋል ያውጣላ መረዳት የሚባል ነገር አለ ሁሉም ክርስቲያን ትርጉም አለው ይላል ግን ትርጉም ከየት ነው የምናገኘው እዚህ ጋር ስናነብ ቃል በቃል በሆዱ ገቡ አምላክ እንደ ባቄላ ተዋጠ ይላል ያው በሆዱ ገብቶ ቆዩ ይላል ዋጣቸው ቃል በቃል አምላክ ተዋጠ ያለው እሺ አስረዱን በቃ ቄሶቹ መጡ ወረዱ አመለጡ አንተም ገባ መልስ የለህም ስለዚህ ጀግና ከሆነ እንዴት ነው አምላክ የሚወጣው አስረዳ ሲከተል የሚወጣ አምላክ የምታመልከው እኛን የምትጠራን እንደ ባቄላ ተነስቶ የሚበላ አምላክ የምትጠራ እና ተባልክ አምላክ እንዴት ነው እንደ ባቄላ የሚበላው አልተበላም ነው ቃል በቃል ያው ቃል በቃል ዋጣቸው ይላል ዋጣቸው ያው እዚህ ጋር ደግሞ በሆዱ ገብቶ ይላል በሆዱ ገቡ እነማን ናቸው ብዙ ቀን የቆዩ ስላሴ ናቸው ይላል ስላሴ ተበሉ ይላል አምላክ ተበላ ይላል አሁንም ይባስ ግን መልስ ካለ መልስልን ካልሆነ ወደ ቀጣይ እናልፋለን ሳለም ጨመራለ እንደሱ አኔ ነፋ አይደለም ይያለው ነው ልክ ሳለም ጨመራለ የመጀመሪያው ነገር ምን መሰለህ የሰው ልጅ ብዙ ነገር ይመገባል ብዙ ነገር ይበላል ይሄ አባት ብዙ ነገር ሊበላ ይችላል አሳ ማር ምናምን ሊበላ ይችላል እና በሆዱ ዳይጀስት ሲስተም ውስጥ ምግብ ወዴት ነው የሚቀየረው መሰለህ ወደ ቆሻሻ ይቀየራል ወዳችን ውስጥ ወደ ቆሻሻ ይቀየርና ይወገዳል እና እነዚህ ያወጣቸው አካላት ስላሴ ናቸው ሶስቱና ከምን ብዙ ቀን እንደቆዩ ታውቃለህ በጣም ከምን ጋር ተቀላቅሎ እንደቆዩ በጣም ከባድ ነገር ነው ወደ ውስጥ ወደ ቆሻሻ ከሚቀየረው እንትን ጋር ከካካ ጋር አረፈጣ ያሳያችሁ ይሄንን እንግዲህ እና ማጥፋ ወደ ውስጥ ገባ ሲባል ቀላል ነገር አይደለም ከቆሻሻ ጋር ነው ብዙ ቀን እየቆዩ ያሉት እና አምላክ እንደዚህ ያደርጋል በጭራሽ ያደርጋል ይሄ ሐሰተኛ ነገር ነው እሺ አበባ ፍቃዴ አለ አበባ ፍቃዴ አለ አበባ ፍቃዴ በስተቀር ነው ታይሰማ ቶሎ አውራ በጣም ቆየኩ እሺ አስገቡት የሆኑ ልጅ አስገቡት አበባ ፍቃዴን ደግማችሁ አድሚኖች ሸጄ ካለ አበባ ፍቃዴን አስገባው እሺ ዳንኪን የሆኑ ልጅ አስገቡት የወረደው ዳንኪን ይወላችሁ ቶሎ ለማውራት ሞክሩ እሺ በጣም ስንጠራችሁ እንዳትቆዩ ቶሎ ለማውራት እዛው ላይ ዳንኪን አለ ዳንኪን ሰላም ነው ዳንኪን አለ እሺ አሁን በተነሳው ነገር ላይ ምን ትላለህ የክርስትናው ስላሴ ሶስቱ አካላት እንደ ባቄላ ተበልተዋል ይላል መጽሐፉ ወይ ይላል ሬሶናንስ አይደለም ስለሚል ከስላለ ተግራጋው ታቸዋለች ነገር እስካራቸው እዚህ ጋር የታዘለው ማን ነው ጻድቁ አባት አቡነ ገብረመንፈስ ቅዱስ ማንን ያዘበ ጠይቅልኝ እስኪ የታዘሉት እዚህ ከነማ ናቸው ይሄ ማን ነው ይሄ ሽማግሌ ማን ነው ጠይቅልኝ እሺ ዳንኪን አለ ፍለፊት የሆነ የሚታይ ስለድሮ አለ አንተ ጋር ዳንኪን ይምሩ ቶሎ አያወሩም እንዴት ናቸው አሁን ትሰማለህ ፍለፊት የሚታይ ስላለ ይመራ ይከፈታል ይታያል የሚያዝለው ማን ነው የሚታዘለው ማን ነው
ቅዱስ ላይ ጠይቁኛላችሁ ብዬ ነበር አሰብኩኝ። የቤተ ክርስቲያን መጽሐፍ ነው ይሄ። ስለአለው የቤተ ክርስቲያን መጽሐፍ ሙስሊም እንዲያውቀው ስለማያስፈልግ ተብለን ነው ወደ መጽሐፍ ቅዱስ። እናንተ አልጋ ስራ አስቀምጣችሁ ስተኙበት እኛ እያነበብን ነው። እናንተ እንኳን አንብባችሁ አታውቁም። የእናንተንም አታውቁም። ከመጀመሪያው እስከ መጨረሻው 10 ጊዜ ይሆናል ይሄ መጽሐፍ ያነበብነው ኬብራን። አንተ ግን አታውቁም መጽሐፍ። እያንዳንዱ መጽሐፍ ገዝተን እያነበብን ነው። እናንተ ግን ተንተርሳችሁ ነው የምትተኙት። አንብባችሁ ታውቃላችሁ? በደንብ አንብበን እናውቃለን። ለዛ ነው የምንጠይቀህ። ማንበብ ብቻ አይደለም፣ እያንዳንዱን ያነበብነውን ቦታ እንትን እናደርጋለን። ይኸው ኡስታዝ ማን የጻፈው ሁሉ መጽሐፍ? የትኛውን ኡስታዝ ነው የጻፈው? ቄሶች ናቸው፣ የገዳም ቄሶች። ማረጋገጫ መጽሐፍ አይጠበቅበትም። እዚህ ጋር ማረጋገጫ ማህተሙን ያሳየው ያው እስቲ የእናንተ ማህተም እንደሆን ቀረብ አድርግለት። መነጽር አለ ዳንኪ? ወላ ያላርጃል። አሳየው ይምራን። እንደውም ይምራን ቀረብ አድርግ ይምራን። የመባጭውን አምጣልኝ። ቆይ ይምራን አንዴ ቆይ። የመባጭውን አምጣልኝ አንድ ጊዜ ቆይ። በእንትን ቡኑን አምጣልኝ። የለም እንዴ? የመባጭውን አምጣ ቆይ፣ እሱ ይሻላል። የለም አለ ኔትወርክ ይዞሃል አለ፣ ግን በጣም ያስቸግራል። አሁን ፐርፌክት ይመስላል። እስቲ አንዴ ወደዚህ እንትን በል። እስቲ አንድ ጥያቄ ነበረችኝ። ሙሐመድ ሙሐመድ አንዴ ቆይ፣ የጀመርከውን ትጨርሳታለህ ነው። ይኸው ፊት ለፊት አሁን የመባጽዮን ገድል አለ፣ በወሊባ ገዳም ሊቃውንቶች የተዘጋጀ ነው። እንጠይቅ ከዚህ ላይ እሺ። ግን አንዴ ሙሐመድ የሆነች ጥያቄ እሱን ተወውና እዚህ ጋር የተከፈተውን መልስልን። የተከፈተውን መልስ። ይኸው ፓትርያርክ ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት በሳቸው ዘመን የታተመ ነው። ተርጓሚዎቹ ቀጣይ ገጽ ላይ ያሉ ይህንን መልስ። ይኸው ጻፋቻኑ ያገኙት ተቀምጧል። የገዛ መጽሐፍን አታውቅም ነው? የገዛ መጽሐፉን አያውቅም። እዚህ የሚገቡ ክርስቲያኖች እንደዚህ ናቸው። እሺ ጠይቁኝና ያው እናንተ ተቀድማላችሁ መሰለኝ። ያው ብዙኛና ስለአስኩ እንደጻፈኝ የሸበትርኳት ስለሆነ ነው። በቃ ጻፈው። 10ም 20ም 100ም ጥያቄ ካለ 1000ም ጥያቄ ካለ ሁሉንም ጥያቄ እናስተናግዳለን። ግን ተመልሰናል። ይራን ጠይቀው። በቃ እንዳልረሳት ለማለት ስላሳስባችሁ ብዬ ነውና የሆነች በ7 ዓመት አግብቷል ምናምን ይችላል ሰምተናል። እሱ ይመጣል። ማርያም 12 ዓመቷ እንደሆነ አሳየን ይመጣልና እሱ ላይ እሱ በፊት ግን ብዙ ጥያቄዎች ካሉ እኛም ብዙ ጥያቄዎች አሉ። አሁን ሳላ 3 ጥያቄዎች አሉ። ሳላ እኔ ሁለት እኔ ሁለት ሳላ ደግሞ አንተ አለውና እሱ ከመለስክ በኋላ ደግሞ አንተ እስልምና 3 ጥያቄ ጠይቀናል ለማተመሳሰል መንገድ ማለት ነው። አሁን ከዚህ እንጀምር። ሳላ አስቀጥለው ያው ከኔ ጋር ነው። ሚውት አድርጌ እያወራሁ እኮ ይብራል። በጣም ብዙ አወራሁ። እሺ ድርሳነ መድኃኔዓለም ወገድለ መባጽዮን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታተመ መጽሐፍ። እዚህ መጽሐፍ ላይ የትኛውን እናሳየው ይምራ? ብዙ ጉድ ነው ያለው። እንግዲህ የትኛውን ይሻላል? አክቹአሊ እዚህ መጽሐፍ ላይ ይታያቸዋል ያስባለው 4 ወሳኝ ጉዶች አሉ። አንደኛው መተኛት፣ ሁለተኛ ጣት፣ ሶስተኛ ጡትና አራተኛ ደግሞ ማርያምና ኢየሱስ የሚባል 4 እንትኖች አሉ። ጣጣ ብቻ ነው እዚህ መጽሐፍ ላይ እንደዛ ፓርቱንና የተባለበትን ፓርት ብታሳዩት አሪፍ ነው። ለምሳሌ የተቀሰቀሰበት ላይ ብታሳዩት አሪፍ ነው። የሆነም ጥያቄ እንዳረሳት ፈጠን ነው። ይኸው እዚህ ላይ እሺ እንቀጥል። ይምራል ላንብብልህ። ፔጁን አሳየው። ትንሽ ያርቃ ጥሩን እንንገረው። ታሳለ እንደዛ ከሆነ እና ስለ
ቁርአን ላይ ጡት የሚል ስላልየው እንድጠይቅ እንዳረሳት ችግር ይስባችሁ መዝገባት ጻፉ ላይ ያለው መጽሐፍ እዚህ ላይ ደግሞ ከበድ ይላል። የዚህ ጋር የተፈጠረውን ነገር አታምንም እንዳልኩ ከሱን ጀምር በቃ ከሱን ጀምር ከሱን እኛ ለምን ጡት ነው አይደለም እኮ ታስ የአምላክ ፍጥረት እኮ ምን ችግር የለውም። ለምን ቃሉ አይደለም ችግር የፈጠረው አውዱ ነው ችግር የፈጠረው። ማባጽዮን የሚባል አንድ ጻድቅ አባት አለ። ትልቅ ሰው ናቸው። ከዕለታት በአንዱ ቀን የማርያምን ጡት ይጠባሉ። የኢየሱስን እናት ጡቷን ለሁለት ጎንና ጎን ተቀምጠው ይጠቧታል። ቁጥሩን ወደ ጎን አድርግልኝ። ቁጥሩን ትንሽ ወደ ጎን ነው ከታች ያለው ከታች ወደ ጎን 184ኛው ፔጅ ቴንክ ዩ 184ኛው ፔጅ ላይ እንደዚህ ይላል። ይህንንም ብሎ ሕፃን መድኃኔዓለም ወደ ድንግልና ጡት አቀፈ፣ ጡቷንም ጠባ፣ ለሱም የግራ ጡቷን አጠባው። ብፁዕ ተክለ ማርያምን አይቶ ለሰው ፈጽሞ የሚያስደንቅ ነገር ነገረው ይላል እና በአንደኛው ጎን ብፁዕ አቡነ ማርያም በአንደኛው ጎን ደግሞ ኢየሱስ ለሁለት ሆኖ ማርያምን ይጠባዋታል። እሷ ፈገግ አለች ይላል። ከዛ በኋላ ፈገግ አለች ለሁለት እና ይሄ ነገር እንዴት ነው ትልቅ ተኩኖ የማርያምን ጡት መጥባቱ ጤነኝነት ነው ወይ ይታኝ? ሳላ እዚህ ጋር የረሳው ነገር አለ። ታንኪ የተረሳው ነገር አለ። በደንብ አግኝተሽ ነው እዚህ ያዳምጠኝ። ታሪኩ መባጽዮን ከቤተ ክርስቲያን ወጥቶ የሄደ መንገድ ላይ ሳያስበው ማርያምና ኢየሱስ መጡ። ከዛ በኋላ ሰላም ካላቸው በኋላ ኢየሱስ ዘሎ ማርያምን አቀፋትና እሷን መቷት ጀመረ። ከዛ በኋላ አንተም ነውና ለሱ የግራ ጡቷን አጠባው ነው የሚለው። ወይኔ ለቃሉ ተሆነም ያበዘው ለታጀማ መጽሐፍ ነው የሚለው። አጨረስኩም አንዴ ያው ለሱ የግራ ጡቷን አጠባው። ስለዚህ ና ብሎ መንገድ ላይ ይሄድ ያለን ትልቅ ሰው አጠባ ይላል። ከዛ ደግሞ ቅድስት ድንግል ማርያም ተገጋለች ይችላል። አናስ ፎቶ አላችሁ እንደ ኢብራሂም አንዴ ባዚውን ፎቶ አላችሁ? ድንገት ሕፃን ከሆኑ ምናልባት ትልቅ ሰው መሆናቸው أجل همشي لك حبيبتي حبيبتو بطاني يتخلني شيء تمام ጭንቅላት ስለታሽ ዳንኪ አንዴ ያው አንዴ ነውራ እቺ መልስ ያወራና ተወራለህ እቺን መልስ እቺ ማረጋጋ ችግር የለውም አትጋልና ይሄ አሁን የሚያሳዩን ምንድነው ትንሽዬ ጭንጫችሁን ከእንደዚህ ነገር ስሜታዊ አስወጡት። እናንተ የእምነት ሰዎች አስተማሪዎች እስከሆናችሁ ድረስ ጭንቅላታችሁን ከእንደዚህ ነገር አስወጡት። የሚያሳየው ይሄ የሚያሳየው ወጋችን ለዚህ ነገር ትንሽ ቆይ ኢምራን ቆይ ያውራና ማለት ነው ያውራና ልክልክ ነው ሲገሉም ቆይ ተዋውቁ እውነት ነው ተረጋጉ ጎበዝ ሳላ ኢምራን ከሳላ ተማር አዳንኪ አንድ ደቂቃ እንጨርሳለን ሳላ ተማር ደስ ነው ከሳላ ተማር ኢምራን አቸኩል መማር አለበት ስሜታዊ ስለምረዳ ነው አንዳንድ ነገር ሐሳብላ ተኩርና ሐሳብን ጨርሰዳ በኋላ ትንሽ ማለት ስለማልችል ይቅርታ ሳላ ሶሪ ትንሽ ማለት ስለማልችል ነውና ወደ ሐሳቤ ስመለስ ሳላ ማሻሽል እንደዚህ አይነት ጥያቄዎች ሲመጡብህ ጭንቅላት ግን በሌላ ነገር አሰር ይሄ የቤተ ክርስቲያናችን ትምህርት እንደዚህ አይነት ነገሮችን ሲሰማ እንደ ሙስሊም አትመለከት ገብቷል። እኛ ክርስቲያኖች እንደዚህ አይነት ነገሮችን እንደናንተ አይነት ማይንድ ስለሌለን እንደናንተ አይነት ጭንቅላት ስለሌለን አንረዳው። በተገቢው መንገድ በተባረኩ በአባቶቻችን ጸሎት ያለን የቆምነ ሰዎች ነን። ስለዚህ ሁለታችሁም ቢሆኑ እንደዚህ አይነት ነገር ትምህርቶችን በሌላ ነገር አትቀይሩና ነብዩ መሐመድ በቁርአናቸው ወደ ነብዩ መሐመድ አንዴ ቆይ እንጨርስና ወደ ነብዩ መሐመድ እንሄዳለን። አሁን ደግሞ እጠይቃለሁ። አሁን ልክ አንተ እንዳወራን ያወራለሁ። ማይክን ግፈት አንዴ ማይክን ግፈት
ተነጋግረን እሺ ብላችሁ ሳልጨርሳችሁ ትቀጥላለህ። እቺን እንጨርስና እቺን እንደጨረስን ትቀጥላለህ። እቺን እንጨርስና ወደሚቀጥለው እንሄዳለን። ዳንኪን መልሴ ልጨርስ ጆሮህን ይዛታ አንድ ጨርሰህ ወደ ነብዩ መሐመድ ገብተሃል። አሁን አዳምጥ። መልሴ አንዴ መልሴ ልጨርስ ወደ እናንተ ጨርሰህ ወደ ነብዩ መሐመድ ገብተሃል። በጣም የታገስኩ ነው። ማይክን ክፈትና አንተ መልሳለህ። 10 ጥያቄ ትጠይቃለህ ብያለሁ። 10 ጥያቄ ትጠይቃለህ። የመጀመሪያ ጥያቄ እዚህቹ ላይ ባወራኸው ላይ ጥያቄ አለ፣ እሱን መልስ። ባወራኸው ላይ ጥያቄ አለ፣ እሱን መልስ። ማይክን ክፈተው። እሺ ተረድቻለሁ፣ ግን ልጨርስ ሀሳቤን አንዴና 10ሩን ጥያቄ ተቀብያችሁ ተወያይተን ተደማምተንም ቢሆን ችግር የለውም እንለያያለን። ስለዚህ አንዴ ሀሳቤ ልጨርስ በማለት እንዳትገቡብኝ። ወደ ሀሳቤ ስመለስ ሳላ ያነሳው ጥያቄ ኢምራን ወንድማችን ትንሽ ለማብራራት የሞከረውን ሀሳብ ትንሽ ታድማበትና ወደ ቀጣይ እንሄዳለን። ስለዚህ ያቆምኩበት ምን ላይ ነው? እንደዚህ አይነት ማይንዳችሁን በእንደዚህ አይነት እሱን እኮ ብለሃል ቅድም ያንኪን እሱም ማይንዳችሁን እኮ ብለህ ጨርሰሃል። ሌላ ነገር ንገረን እንጂ እና ልጨርስ። አሁን እንትን ነው ብለኸዋል። ማይንድ ብለህ ጨርሰሃል። ቅድም ማይንዳችሁን ብለህ ስለጨረስክ ሌላ ነገር ንገረን። እሺ እሺ ሰላም እሺ እናመሰግናለን። ስለዚህ አሁን እኔ መናገር የምፈልገው ነገር ምንድነው? ገድላትን ተአምራትን የኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍትን ስታነቡ እኛን አባቶቻችን ጠይቁ። ገብቷችኋል? ዝም ብላችሁ አንስታችሁ ስታነቡ ጥሩ አይደለም፣ ለእናንተ ጥሩ አይደለም። ለምን አስተሳሰባችሁ ያየሁት ነው፣ ልክ አይደለም። በሌላ ነገር ነው እየተረዳችሁት ያላችሁ። መማር ያስፈልጋል። ቁጭ ብሎ ማጥናት ያስፈልጋል። ጠይቁን ማጥናት ያስፈልጋል። እሺ አንዴ 3 ደቂቃ ተጠይቅ ታጣጣውና ወሳቤችን እንመለሳለን። አንድ 3 ደቂቃ ወሬ እያወራ ስለሆነ 3 ደቂቃ አልተጠህም። አሁን ጠይቁን ብለሃል፣ ልጠይቅህ አንድ 3 ደቂቃ ጨርሼ እዚህቹ ጋር ያወራኸው ላይ ልጠይቅህ አንድ 3 ደቂቃ ብትሰጠኝ ጥሩ ነበር። እንደዚህ በጣም ፈሪ ከመሆኑ የተነሳ ሰውን አሳጅዞ ሰው ከዚህ እንዲወጣ ይፈልጋል። አይታል ሙሉ ይመራል። ምንድነው እያደረገ ያለው? ሰው እንዲሰላች ያደርጋል። ከዛ ሰው ተሰላችቶ ምን ያደርጋል? ከዚህ ይወጣል። አይታል ሰው ከወጣ በኋላ ሰው የሆነ በጣም የተዘበራረቀ ወሬ ያወራል። ከዛ ሰው በቃ ይሄን ሰውዬ ከምሰማ ብሎ ይወጣል እና ሰው እንዲወጣ ነው የፈለገው። ይሄ 6 ሺህ ነው የፈለገው። እኛ ከፍተን እናሳያችሁ። መጽሐፉን ቀጥል ይመራል። አንደኛ ጉሮህን ጠልቀህ ጨረስከው እንደዚህ ተጣጣ ሄደለም። ይሄ ነው። ሁለተኛ ደግሞ ሙስሊሞች እንደዛ ነገር ለምን ታወራላችሁ ያልከን ወይም ደግሞ አእምሯችሁ አሳደገው ያልከን ይሄን ነገር ሄደ ለዚህ ቄስ ነገሮች ሀቢቢ ይሄን ነገር ሄደ ለዚህ መጽሐፍ ጸሐፊ ሄደ ነገር ለዚህ ቄስ ፎቶ ይሄን ፎቶውን ስክሪንሾት አድርገውና ሄደ ለምንድነው የአምላኬን እናት ወንዱ አጥቷነት አጠባለች ወይ ጻፍከው ብለህ ጠይቀው እሱን። እሺ እኛ አይደለም እኛ መጽሐፉን አንብበን ጥያቄ ጠየቅን። ቃል በቃል ደግሜ ላሳይ። አሁን ከብደኩ ሆነ ሜቢ እስካሁን 3 ደቂቃ ወጣ ግን ምንም አልመለስኩም። ጀስት ቡጨቃና ተራ ወሬ ብቻ ማለት ነው። ያው መልሳችሁ ይሄ ነው። ቀጥሎ የቤተክርስቲያን አባቶች ብለሃል። የቤተክርስቲያን አባቶች እኮ መልስ የላቸውም ወንድሜ። አይተህ ከሆነ እስካሁን 4 ክርስቲያን የቤተክርስቲያን አባት ገብተዋል። ካንተ አይሻሉ። እንደውም አንተ ጎበዝ ዳስ ጉሮህን ጣጋሃል። እነሱ ገና ተጣርጎ ነብለው ወጥ ማለት ነው። አሁን ተመልከት። ያው ይሄ የምታደርገው እንግዲህ የአምላክነት በደም አምላኬ ብለህ የምታመልካት አሳም ታመልካታለህ። ኢየሱስ ነው ያደረገው። ተመልከት። ይሄን ብሎ ሕፃን መድኃኔዓለም ኢየሱስ አምላክህ ወደ ድንግል እናቱ ታቀፈ፣ ጡቷንም ጠባ። አምላክህ የማርያምን ጡት ከበስ ችግር የለውም። በቃ ይሄ ችግር የለውም። እረዳለሁ። ለምን እናቱ ናት። ችግሩ ምንድነው? ለሱም የግራ ጡቷን አጠባው ይላል። ለዚህ ጎረምሳ ምን አደረገው? ጋበዘው ይላል። ጥያቄያችን እንዴት ነው አምላክ ብለህ የምታመልከው አምላክ ለዚህ ጎረምሳ እንደዚህ አይነት ነገር የእናቱን ጡት የሚጋብዘው? አሁን ሚውት አንሳና ቃል በቃ ጠይቀሃለሁ። ካልመለስክ ያጀማ መልስ የለውም። ደግሜ ጠይቀሃለሁ። ማርያም ለመባዚዮን ጡቷን አጥብተዋለች ወይስ አላጠባችው? አንደኛው ጥያቄ። ዋው ከባድ ጥያቄ ነው። እያነበብክ የምትጠይቀኝ ጉራ ብቻ። ሁለተኛ ደግሜ 3 ትላለህ። ሁለተኛ ደርሰናል። ማርያም ለመባዚዮን ጡቷን አጥብተዋለች ወይስ አላጠባችው?
መልስ ካንተ እሺ ግን ሚውት ባታረገኝ ደስ ይለኛል መልሳ ካልመለስ ሙጭታ መልስ አከብዱ ኋላ ዛንቶኝ መልስ የለም ማስተናገር ሚውት አታርገኝ አርተምሽናደርኩ መጀመሪያ ማን ነው መጀመሪያ ጠርቶ የተጠበረ ተናገርና ከዛ በኋላ መልሳት አይደለ ስለዚህ እስከመሰው ነገር ተባረዩ ለምንድነው በ6 አመቱ ያገባተ ይሻል መልስ የለህና ያ ይሄን ያልኳችሁ ለጀማ ታዘቡ ነብዩ መሐመድ ማምለጫ መጀመሪያ እዚህ ጋር ብልግና የሰራውን አካል አደነ ወገኔ እዚህ ጋር ከባድ ነገር ተፈጽሟል እቺ ነገር ተፈጽማለች ስለዚህ እቺ ነገር መልሳት መጀመሪያ ለመጨረሻ ጊዜ ደግሞ ጠይቃለሁ ለባዚዮን የማርያምን አድርጎ ነው ያደረገም መልሳለህ ምን ያስደምማል እናቱ ናት አው በላ አው እናቱ ናት ስለዚህ አው በላ ካላሳፈረ አው በል ጀግና ነው እናቱ ናት ሳይሆን አው አድጋምሽ እናቱ ስለሆነች አው ምን እናቱ ስለሆነች አው ጨርሳ አው ምን ከበረ ወላ አፈረበት ጨርሳ ታርገኛ ልጨርስልህ እሺ ጨርሰው እሺ ታረከኝ መሰማኝ እሺ ከተጨረሰ እሺ እናቱ ስለሆነች አው አጥፍተዋለች አው ምን ደስታለ አው ምን አረገች ነገር በለው አቃሉ እኛ አፍረበት ኢብራሂም አፍረበት ወላሂ አፍረበት በለው እስኪ አው ምን አደረገች ነገር ግን ሙሉ ነገር ያረገችው ነገር ያረገችው ምንድነው እሺ እነግርሃለሁ ይምሩ ድራማ በመስራት እኔን አይችልኝም ከባድ ሰው ነኝ አታውቅም በለው ያየን መጽሐፍ እንደሚያሳስር ያየን መጽሐፍ መልስ እንደሌለ ያየን አሁን ለመጨረሻ ጊዜ መጠይቅ አዳምጥበትም አዎ ብለሃል ግን ደግሞ ቃሏን በላት የማታፍርባት ከሆነ አምላክህና ማርያም የሚያሳፍሩ ከሆነ ቃሏን በላት ማርያም ያደረገች እስኪ በጀግና ከሆንክ አንተ ቃል ልትባላችሁ ግን ሌላ ወሬ ጀግንነት የላለይ እመቤታችን ቅድስት ድንግል ማርያም እናቱ ናት ገብቷል የሁላችንም እናት ስለሆነች ምንም እናፍርበት ነገር የለም እኛም ደግሞ ወይ አንዴ እናት ማርያም ያደረገች ለጎረምሳ በለው እስኪ ለጎረምሳ ያደረገች ኒውት አታገኛል እሺ በለው ይምሩኝ ሌላ ወሬ ያወራና ኒውት ካሬ ሰማኝ ለዛ አይደለም እሺ የሙስሊም ጭንቅላት የሙስሊም ጭንቅላት ስለሌለን አላስከል ያወራና ለቆይ አንዴ ዳንከኝ ችግሩን መሰለ ወገኔ ተወጣች ችግሩን መሰለ መጽሐፍ በጣም ተሳሰረ ቃሏን መናገር ከብዳለች ለዛ ነው ረዳሃለሁ አብዛኛው እንደዚህ የምታዩት ያስተዋችኋልም ይከብዳችኋል ረዳለሁ እሺ ወገኔ ችግር የለውም ግን ሲደፈርበልና እናተ ማርያም ለጎረምሳ ምን አደረገች ምን ጋበዘችው እስኪ ንገረኝ ደፈረበች ካልመለስ በቃ ሌላ ወሬ ነው ደግምልሃለሁ በጣም ፈለካ አስወርደኝ ደግምልሃለሁ እደግማለሁ እኔ ፖለቲካ ያደረገችው ነገር ያደረገችው እናታችን ቅድስት ድንግል ማርያም ምንድነው ያደረገችው ምንድነው ንገረኝ ይምሩዬ እንድትሰማኝ ሚውት አታርገኝ ያደረገችው ነገር ንሻን ሰማኝ አትልሳሰር ሚውት ያደረገችው ለምትመስ ነገር ጎበዝ እሺ እናታችን ተነጽዋል ቅዱሰ ቅዱሳን እመቤታችን ቅድስት ድንግል ማርያም እናታችን ስለሆነች አናፍርባትም ገብቷላ ስለዚህ አባታችን በወንጌሉ ላይ አሁን እንዳነበብከው ደግሞ ከእመቤታችን ከቅድስት ድንግል ማርያም ከናቱ ገብቷል ከናቱ ጡት ተጠባ ስለተባለ ምንም የሚያሳፍር ነገር ማሻአላህ አለይክ ዙሮ መለስ ዋው ማሻአላህ ቀየከደ ነው ዙሮ መጨረሻ ላይ መለሰው ችግሩ ግን መሰለ እናቴ ቅድስት ተልካስ ያደረገችው ለማን ያደረገችው ለጎረምሳ ጡት አይጠባም ሐቢቢ እንደዛ አይደረግም ግን ማርያም አሁን ቅድስተ ቅዱሳን ያልካት እናድርጋለች ያው እንዳየኸው አጥፋለች እና መሰከናለን በቃ ወጥቷል ቢቢካብደም ወጥቷል ፖለቲካውን ሰርተው ዙረህም ቢሆን መልሳ ወረድክ በቃ ሂድ ማሻአላህ ያ ጀማ ሪፖርት መጥቷል 10 ደቂቃ ያክል አዲስ ሰው ሊገባ ይችላል እዚህ ላይ ያላችሁ ወጣችሁ ከወጣችሁ ድጋሚ ያስገባችሁ ሪፖርት ያደረጉ ስለሆነ ሁላችሁም ታብታብ አድርጉ ኮፒ ሊንክ አድርጉ ከወጣችሁ ግን ድጋሚ ያስገባችሁ ምን ነው እንትካችሁ ከስር ያለውን ዋት የሚሉትን ንኩና ግቡሽ ኮች ያላችሁ የሰማችሁን ካላችሁ ለማለት ነው
ጽናት ሰላም ብያለሁ። አስከተራ ጽናት ሰላም ነው። ጽናት አለሽ? አላ አልሰማ ሰማያለሽ? ሰላም ነው። የትኛው ቤተ እምነት ነሽ ጽናት? እኔ ኦርቶዶክስ ነኝ። የቅዱስ ማርቆስ ጥያቄ ነበረኝ ወደ እኔ ነበር። አሁን ያወጣው ነው። ጠይቂ ጥያቄሽን ለክርስቲያኖች ከሆነ እኛም ይኸው እስከዛሬ አራተኛው ነው 5ኛ ቄሳችን ላይ ነው ያለነው። ስለዚህ ጥያቄ እየጠየቅናቸው ነው። ዘለው እየወጡ እያመለጡ ነው እና እስቲ አንቺን ጥያቄ ምናልባት ሰምቶ የሚመጡ ከሆነ እስቲ በአንቺ ጥያቄ ደግሞ እንጥራቸው። ቀጥይ። እኔም ታወቀ ነው አትመራመሩ የተባለበት ምክንያት ነው። የሚገርም ጥያቄ። እሺ እንግዲህ ጽናት ስላሴ ላይ ብዙ ጊዜ ጥያቄ በነገራችን ላይ አስተውላችሁ ከሆነ ጋይስ ስላሴ እኛ ስንጠይቅ ብዙ ጊዜ ምላሽ የላቸውም እና ህዝበ ክርስቲያኑ እንዲጠይቅ እያደረግን ነው። ደስ የሚለው ማለት ህዝቡ እንደዚህ ተነስቶ እየጠየቀ ጠያቂ ትውልድ እየተፈጠረ ነው። በጭፍንተኝነት የሚጓዝ ህዝብ ሳይሆን አእምሮ ያለው የሚያስተውል ማሰብ የሚችል እንደ ጽናት አይነት ሰዎች እየተነሱ እየጠየቋቸው ነው እና ሲጠይቋቸው ምንድነው የሚያደርጉት መሰላችሁ? እንዳትመራመሩ ይባላሉ። ምክንያቱም ምላሽ ያለው ነገር ስለሆነ ጽናት ልንገርሽ፣ ነገ ትደርሺበታለሽ። አሁን የምልሽ ነገር ቄሶችን ስጠይቃቸው እንዳትመራመሪ ትቀዘፊያለሽ ይላሉ፣ ያልቅልሻል። ስላሴ ትመረመር ምንድነው ትደነቃለሽ እንጂ አትመረመርም ይባላል። ከመረመርሽ ምንድነው ጭራሽ ምላሽ ስላሌለው ክርስትናን ጥለሽ ትወጫለሽ እና ህዝቡ ደግሞ ጥሏቸው እንዳይወጣ እንዳትመራመሩ እንዳትጠይቁ ይባላል። ስለዚህ የስላሴ ዙሪያ ጥያቄዎችን አያስተናግዱ። ምክንያቱም ነገሩ ምላሽ ስላሌለው ህዝበ ክርስቲያኑ ያንን እንዲረዳ ደግሞ አይፈልጉም እና ከዛ የተነሳ ባይብል ላይ እኮ ክሊርሊ የተቀመጡ ነገሮች አሉ ስለ ስላሴ። ኦፍ ኮርስ አብይ እንዴት ነህ? ሰላም ነው? ደህና ከየትኛው ቤተ እምነት ነህ? ወይ ኢምራን? አይ ነው አብይም እኮ ተማሪ ነው። አብይ አንተ ተማሪ ነው ወይ? ያ ወይ ቢቢ ስለ ስላሴ ምናምን ሲል ስለሰማሁት ነው። እና ለምሳሌ አሁን የዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ የተቀመጠ ነገር አለ። እዚህ ያስተናግዳል፣ ችግር የለውም። ወደ ምሳሌ አብይ ማለት እንደ ጽናት ነው ማለትም ከ5 ቀን በላይ ሆኖታል እየመጣኛ ጋር ይማራል። እውነትን እየፈለገ ነው ያለው። ይሄ ነው ታዲያ ይመስላል። እሺ ከሱ በፊት ግን መዳን የሚባሉ ልጅ ጴንጤው ልጅ ነው ኢምራን? እሱን ተው ጴንጤ ነው በኋላ ወረደ ጴንጤ። ባለፈው ማስረጃ ከፍታለሁ ብሎ የወሲ ቪዲዮ ከፈተ። ማስረጃ ከፍታለሁ ብሎ ማይሆን ቪዲዮ ከፈተ ላይቭ ላይ። ጴንጤው ከሆነ በፕሮፋይሉ ያወቁትና እኔ ለሱ አፍራለሁ ሳይወስ ልጅ ኢማጂን ማስረጃ ከፍታለሁ ብለህ ማይሆን ነገር ሲቀርብ ኧረ በፈጣሪ እና ያው አይነገርም አጋለጥ በጣም እስጥሩ ወዳው ነው ወረደ ወላሂ እንደዛ ቪዲዮ ተከፈተበትና ያሳዝነኛል። እንደዛ በጣም ነብዩን ይሳደባል እና ነብዩን የሚሳደብ ሰው ይዋረዳል ብዙ ጊዜ እና እኔ በሱ ነው ያየሁት። ነብዩን ለመሳደብ መጣ፣ አላህ እሱን አዋረደው። እሱ የመጣው ነብዩን ለመሳደብ ነው፣ ነብዩን ለማንቋሸሽ ነው። እዛው ላይ ደግሞ ሚስጥሩ ተጋለጠበትና በጣም ነው በአንድ በኩል ያስቃል። አላህ እሱ ራሱን አዋረደው። እሺ አብይን እንዴት እናስቀር? አይደለም ደመኛ መታሰራት ደመኛ መታለች። እሺ አይ አንድ ምሳሌ ልስጥና እንትን ልበል። እሺ ቀጥል፣ በቃ ፍቅር አውራና ከዛ በኋላ ትቀጥላለሽ። ያንተ እኛ ጋር ስለሆንክ ብዬ ቀጥላለሽ። አሁን ለምሳሌ የዮሐንስ ወንጌል ምዕራፍ 10 ከቁጥር 27 ላይ እስከ 30 ያለው ላይ እኮ በግልጽ የሚናገረው ነገር አለ። ለምሳሌ ቁጥር 30 ላይ እኔና አብ አንድ ነን ይላል አይደል? እንዴት ነው ታዩ ይሄንን ሳላ
ቀላል በጣም ቀላል ጥቅስ ነው። እኔና አብ አንድ ነን የሚለው ጥቅስ ግን ስለ ሥላሴ አይደለም የሚናገረው። ስለማን ነው? ስንት አካላት ናቸው እዛ ቦታ የተጠቀሱት? እኔና አብ አንድ ነን ብሏል። ስንት ናቸው? 2። ሶስተኛውስ? ይሄን ነገረኛ መጀመሪያ። ኦኬ ስለ ሥላሴ የሚናገር አይደለም። ቁጥሩ ሙላልኝ 3 አድርግልኝ። ነው ንገረኝ መጀመሪያ። እኔና አብ አንድ ነን ብሏል። ለምሳሌ ሥላሴ ያናገር ማለት ነው። ኤክስፕሌን አድርጓ። እኔ አሁን በደንብ ኤክስፕሌን አደርግልሃለሁ ግን ስለ ሥላሴ እንደማይናገር እመንልኝ። ኦኬ ስለማን ነው የሚናገረው? ስለ አብና ስለ ወልድ። አብና ወልድ ለምንድን ናቸው? አንድ ናቸው በዓላማ። ይኸው አሁን አንድ ሲምፕል ኤግዛምፕል ሰጠው እኮ አብና ወልድ በዓላማ አንድ ናቸው። እኔ መሽካርኩኝ። መጽሐፍ ቅዱስ ሲናገር ኢየሱስ ራሱ ምን አለ? እኔና አንተ አንድ እንደሆነ አለ። እኔና አብ አንድ እንደሆነ አንድ ትሆኑ ዘንድ አለ። ሐዋርያቶቹ አንድ ይሆኑ ዘንድ አለ። ማንና ማን አንድ እንደሆነ? እኔና አብ አንድ እንደሆነ ሐዋርያቱም አንድ ይሆኑ አለ። ሐዋርያቶች አንድ የሚሆኑት በምንድን ነው ሲባል እኔ ያለው ማን ነው? ኢየሱስ ምንድን ነው? ነቢይ፣ ፍጡር፣ ሰው እንዳንተ አይነት ወንድ ልጅ ነው። እኔና አብ ነው ያለው አይደለ? እሱ ወልድ ነው። አዎ አይደል? አዎ አንድ ነን ሲል ደግሞ ስለምንድን ነው አንድነቱ? የምን አንድነት ነው ሲባል የዓላማ አንድነት ስለሆነ አንድነታቸው የዓላማ አንድነት አላቸው። ምን እንደሚል ከላይ ጀምሮ ዶኖ ብቻ የዓላማ አንድነትን ያሳያል። ምክንያቱም ኢየሱስ ራሱ ያብራራዋል። ይህንን ንግግሩ ኢየሱስ ራሱ ሲያብራራ እኔና አብ አንድ እንደሆኑ ሐዋርያቱም አንድ ይሁኑ አለ። ስለዚህ ሐዋርያቶች ስንት ናቸው በቁጥር? ስንት ናቸው ሐዋርያት? ነገረኛ አስረዳኝ። እኔ እኮ ልረዳ ሐዋርያት ቁጥር አታውቅ? የሐዋርያት ቁጥር ነገረኛ ጀስት እኔ አሁን ለምሳሌ ኤክስፕሌን እያደረክልኝ ግልጽ እያደረክልኝ ሄድ እኮ ነው። እኔ ኖርማል የሐዋርያት ቁጥር እሺ 12 ናቸው። የኢየሱስ ሐዋርያት 12 ናቸው እና 12ቱም አንድ ይሆናሉ አለ። 12 ሰው እንዴት ነው አንድ የሚሆነው ሲባል 12ቱ አንድ ይሆኑ አለ እና 12ቱ አንድ የሚሆኑት በምንድን ነው ሲባል በዓላማቸው። ልክ ማንና ማን አንድ እንደሆኑት እኔና አብ እንደሆነን ሐዋርያቱም አንድ ይሆኑ አለ። ሐዋርያት አንድ የሚሆኑት በዓላማ ስለሆነ ኢየሱስም አብን አንድ የሚሆኑት በዓላማ ነው። ገብቷል? እሱ የሚናገረው ስለዛ። እሺ ሌላ ደግሞ ልስጥ። ለምሳሌ ማቴዎስ ወንጌል ምዕራፍ 3 ይሄ አይሆንም። እሺ ኢብራን እንላለን። ይሄ ከሽፏል። ማቴዎስ ወንጌል ምዕራፍ 3 ቁጥር 16 ላይ እሺ አንብቡ። ምንድን ነው የሚለው? ኢየሱስም ጥምቀቱን ተቀብሎ ከውሃ ሲወጣ ሰማይ ተከፈተ፣ የእግዚአብሔርን መንፈስ እንደ ርግብ ሲወርድና ወደ እርሱ ሲመጣ አየ ይላል። ከሰማይም ድምፅ የምወደው ልጄ ነው፣ በእርሱ ደስ ብሎኛል ተባለ። ይህስ ምንድን ነው? ኢብራን ተረዋላ ተጥሮ ለማለት ነበረ። ስለቀሰተም ለመለስለትና ከዛ በኋላ እናወራበታለን። እሺ ይሄኛው ጥቅስ ብዙ ቦታ አለ ወንጌላት ላይ። ኢየሱስ በመጥምቁ ዮሐንስ ሲጠመቅ ድምጽ ከሰማያት መጣና እነሆ የምወደው ልጄ ይሄ ነው እርሱን ስሙት አለ። እዛ ቦታ ላይ ሲጠመቅ አብ ነው። እዛ ቦታ ላይ የሚጠመቅ ወልድ ነው፣ ኢየሱስ ነው። በማን? በመጥምቁ ዮሐንስ። ከዛ በኋላ ደግሞ ድምጽ ከሰማያት ወረደ፣ የምወደው መንፈስ ቅዱስ አለ። ከዛ በኋላ በነገራችን ላይ አንድ የተሻለ ጥቅስ ታቢ የተሻለ ጥቅስ ኖ ይሄንን እኮ እኔ ያው አንደርስታንድ ታሪክ የሚሆነውን ጥቅስ ልንገርህ። የማቴዎስ ወንጌል ምዕራፍ 28 19 ላይ ምንድን ነው የሚለው መሰለህ? ሄዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስን እያጠመቃቸዋቸው ደቀ መዛሙርት አድርጓቸው የሚል ጥቅስ አለ። እሺ ማሳቀው እኮ ማቴዎስ ወንጌል 28 እሱም አንድ ኮምፕሊመንት ነው፣ ግን ይሄንን የተሻለው ልስጥ ነው ከዚህኛው የተሻለው። እሺ ሶስት አካላት አሉ መጽሐፍ ቅዱስ ላይ፣ ሶስት አካላት አሉ። እኛ ስለ ሶስት አካላት መጽሐፍ አይናገርም ማለት ነው። አብ የሚባል አካል አለ፣ ወልድ የሚባል አካል አለ፣ መንፈስ ቅዱስ የሚባል አለ። እርግብ ሆኖ የወረደው የለም አላለም። እኛ ጥያቄያችን ሥላሴ ብሎ ማለት አምላክ በስም በግብር በአካል ሶስት ሲሆን በመለኮት በአገዛዝ በስልጣን አንድ ነው የሚለው ትምህርት፣ እነዛ ሶስት አካላትን ጨምቆ እነዚህ ሶስት አካላት አንድ ናቸው የሚለው ትምህርት የሥላሴ ኮንሰፕቱ መጽሐፍ ቅዱስ ላይ የለም ያለው እንጂ ምን የለም አላለም፣ ቁጥር የለም አላለም። አብ ወልድ መንፈስ ቅዱስ የሚል ቁጥር አለ፣ ነገር ግን ትምህርቱ የለም ነው።
አንድ መሆናቸውን ያገርሰው ይሄ ሁላ ቨርስ ይሄ ሁላ ጥቅስ እኮ ምንም እኮ ምንም በመለኮት አንድ ናቸው ይላል። በመለኮት አንድ ናቸው የሚላል ካለ እንቀጣለሁ የምትፈልገው ነገር አለ። ለምሳሌ እኔና አብ አንድ ነን ሲል ምን ለማለት በአላማ ነው አንድነታቸው። ቅድም ነገር ያለው ወደ ኋላ ተመለስ። በአላማ ሚላል? አዎ አሳየኝ። እኔና አብ አንድ እንደሆን አንድ ይሆኑ ዘንድ አለ ስለ ሐዋርያት አንድ የሚወጡ በምንድን ነው? በአላማ አንድ ነን ይላል እኮ እዛ ቦታ ላይ እኔና አብ አንድ እንደሆንን ሐዋርያቱ አንድ ይሆኑ ዘንድ አለ። ሐዋርያት 12 ናቸው። አንድ የሚሆኑት በምንድን ነው? ሐዋርያት በፍጡርነታቸው አንድ ናቸው። አብና ወልድም በአምላክነታቸው አንድ ናቸው። ወንድሜ የሚያወራው ስለ ማን ነው በአምላክነታቸው? ናብሊስ ወደ አንተ መጣላለሁ። ናብሊስ የብሌስሽ አብይ አለ ሐዋርያቱ 12 ናቸው። እነዛ 12 ሐዋርያት አንድ ይሆኑ አለ። 12 ሐዋርያት በእንዱ አንድ የሚሆኑት ነገረኝ። በቃ ተማር አንተ አብይ በቃ እንደዛ ሆነ። አንተ እንደዚህ ቆይ ተተምረህ ብትመጣ ይሻላል። ነው ወይ አሁን እኮ ይሄ እንዳስተዋልኩት ከሆነ ምን መሰለህ አብይ እኔ ለክርክር እንትና ተማርና ለመከራከር አይደለም። ይኸውልህ እኔ አሁን ለመማር ከሆነሽ ልንገርህ። እሺ ለመማር ከሆነ ልንገርህ። ሆላ አርግልኝ 5000 ምናምን ሰዎች አንቺ ይዘው ሁሉ ተሳላ ወደ መጥተክ ለማሽ ፎርም ተጨማሪች እሺ አብይ በቀላል ዘፍጥረት አንድ ላይ አራ ሌላ ጥፋት አምጣ ያንን እንጨርስ። ሰዓት የለንም። አንድ ማለት ይገባል። አብይ አንደኛ ጥቅሶችን አላወቃቸውም። ስለዚህ ፕሪንሲፕል ታገተማል። ሁለተኛ እኔና ባንደሚል አላማን ድረስ አስረድተናል። መንፈስ ቅዱስ ወረደ ያልከውም አልተከራከርንም። ጥያቄያችን ግን እነዚህ ሰራት አንድ እንደሆነው መንፈስ ቅዱስ የሚባለው ነገር ኢየሱስ ተቀብቷል። ለዛ ነው ዕብራውያን ላይ እግዚአብሔር በመንፈስ ቅዱስ እንደቀባው የሚናገረው። ይሄ ነው በቀመታ ከተማርሽ አብይ ለክርክር ነው እንደዛ። አረ አንተ አብይ ፕሊዝ አብይ አይ ነው እኔ እኮ ለክርክር አይደለም ኢምራን፣ ለክርክር ሳይሆን ስናስረዳ ወይ ተከራከር አዳምጥ። ማዳመጥ ችግር የለብኝም። ቶ ቢሆን ኤክስፕሌን አድርገዋለሁ። መጽሐፍ ቅዱስ ስለ 3 አካላት ይናገራል። አብ እንዳለ ወልድም መንፈስ ቅዱስም እንዳሉ ይናገራል። ማቴዎስ ወንጌል 28:19 ላይ ሄዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ይላል። ኢየሱስ የተጠመቀ እርግብ ምንድነው? መንፈስ ቅዱስ በእርግብ አምሳል ወረደ። የአብ ድምጽ ደግሞ ከሰማያት የምወደው ልጄ ይህ ነው እርሱን ስሙት ብሎ ተናገረ። 3 አካላት አሉ። 3 አካላት የሉም ብለን አልተናገርንም። እያንዳንዱ ጥቅስ ላይ ግን አምላክ አንድ እንደሆነ እንጂ አምላክ አንድ ሆኖ 3 ፐርሰናል በ3 አካላት ተገልጦ እንደሚኖር አንድ መለኮት አይገልጽም። ወደሞ የአንዱ መለኮት በ3 አካላት ተገልጦ ይኖራል የሚለውን የትሪኒቲን ኮንሰፕት ለዛ ጥቅሶች የላቸውም ነው። እኛ እያልን ያለ ነው 3 አካላት የሉም ሳይሆን እነዛ 3 አካላት በመለኮት አንድ መሆናቸውን የሚናገር የለም። እኔና አብ አንድ ነን ሲል የተናገረው ኢየሱስ ስለ መለኮት አንድነት አይደለም። እሱ እንዳልሆነ የምታውቀው እዛው ላይ አብ ከኔ ይበልጣል ብሎ ተናግሯል። አብ ከኔ ይበልጣል። ስለዚህ በመካከላቸው መበላለጥ አለ። መበላለጡ ካለ አንድነታቸው የምን አንድነት ነው ሲባል ሱራው ሲያስረዳ እኔና አብ አንድ እንደሆነ አንድ ትሆኑ ዘንድ አለ። ስለዚህ ሐዋርያት አንድ የሚሆኑት በዓላማቸው ከሆነ በትምህርታቸው ከሆነ ኢየሱስም ከአብ ጋር አንድ የሚሆነው በምንድነው? በትምህርቱ በዓላማው ነው እንጂ በመለኮት አይደለም። ባጭሩ ይሄ ይመስላል። ወደ ሌላ ሰው ሊሄድ የተሻለ ነው አሉ። ለትህትና እናመሰግናለን። ግን ተማር እንደዛ ይሻላል። ቴንኪው። ግን ያው ዋላ አይደለ ዲስከሽን ሲሆን ሞር ኦፍ እድል ቻንስ እየሰጣችሁ ቢሆን ደስ ይላል። እኔ ያው ለምሳሌ ክርስትና ላይ ዲስከስ አድርገናል። እስልምና ላይም ጥያቄ አለኝ። ሜቢ ብትፈቅዱ እናስተናግዳለን ጥያቄ። አረ ደስ እያለን ነው አብይ ጥያቄ የምናስተናግደው። ግን እቺን ትንሽ ክርስቲያኖችን እንጠይቃቸውና ከዛ ጥያቄን ይዘህ ትጠይቃለህ። 10ም 20ም 30ም 40 ወይ 100 ጥያቄ ካለ 100ም ሁሉንም ልናስተናግድ እንችላለን። ኦኬ ደከመኝ እስክትል ድረስ ያንተን ጥያቄ ብቻ እናስተናግዳለን። እሺ ትንሽ ብቻ ጠብቀን ከሳተሩት ከፈለክም ወርደህ ከፈለክም ተቀምጠህ ትንሽ ጠብቀን እነሱን ጨርሰህ ወደ አንተ ማምጣት እና የፈለከውን ጥያቄ እንድጠይቅ እድል እንሰጣለን። ፍቅር ብቻ እቺ ልጅ እኔ ባላወራት ደስ ይለኛል። ኢምራን አንተ አውራት።
ደንቆሮ ነህ እንዳለፈ ላይ ተወሉ ባህሪዋ ነው። እሺ ዝክር እንዴት ነሽ? ሰላም ነው ነክ አለ ሁሉ ሰላም አለ እግዚአብሔር ይመስገን። ኢምራን ገና ከመግባት ጀምሮ ትሰደቢያለሽ እኮ እዚህ አለ እኮ እዚህ ቁጭ ብሎ ሪካርዶቹ ናይ ኢምራን ገባ ኢምራን ለምን ትጠራላችሁ? ምን አገባኝ እንድታዳመጪ ነው። ዛሬ ስንት ነው? ዛሬ ኮስት ትነቃሽ ነው ናይ ኢምራን ከዛ ይካርዳችሁ ለምንድን ነው ሪካርድ አደርጋለሁ? ከዛ ነይና ይስቃለ በስቃቱ ነው እዚህ ቁጭ ያለችው እናንተ ነይና አታውቃችሁ ጅማራሞች ነው አትሳደቢ ታይ የክርስቲያን ባህሪያኖች ታይ ተነሳት ነው ታይ ፍቅር አትሳደቢ አሁን እዚህ ታች ተቀምጣችሁ ምናምን ቶች አትሳደቢ አሁን ያጋቺ ማለት ነው ታያቸው ነው ሰኔ ጋር አውሪ እኔ አታያቸው ነው ሰኔ ጋር አውሪ እነዚህ ስላሴ አምላክ ናቸው አምላክ አይደለም አይደለም አምላክ አይደለም ሎት ስዋት ተከፍተና ወጣች እናንተ ለምን ወጣለሁ እንዴ ምን እያልክ ነው? በሃይማኖት ድርድር የለም ስላሴ አምላክ ናቸው አይደለም አምላክ ናቸው ግን ይኸው ይሄ አምላክ አይደለም አንድ አምላክ ነው ስላሴ ሶስት ነው ብለን እናምናለን በአካል ማለት ነው በአካል ሶስት ናቸው በአካል ሶስት ነው በመለኮት አንድ ነው አይደለ ይወለ አዎ በእኛ ሄሎ ይደውል ትምህርቷ እንደመጣጣው ውስኪ ነው የሚቀያየረውና እኛ ጋር የሚወጣ አውሪኝ ጋር ተመለሽ ሶስት እግዚአብሔር አለው ብለሻል። አሁን ጥያቄያችን የሚሆነው ይሄ እግዚአብሔር ስሙኝማ አትደውሉ ምናምን ወከባ ምናምን እዛው ማለት ከሳቃችሁ ሳቁ ማለት ሪካርደሮች ምናምን ቶች ግማታሞች እዚህ ቁጭ ብላችሁ አትሳደቢ ቁጭ ብላችሁ ሶስቱ አምላክ እንደ ሰካራ ይሆናሉ ሶስቱ አምላክ በአካል ነው በአካል አምላክ አይደለም መቼም እኔ በአካል ችግር የለው በአካል ሶስት የሆኑት እግዚአብሔሮች እንደ ሰካራም ይሆናሉ አይሆንም ለምን ሰካራም ይሆናሉ ግን መጽሐፍ ቅዱስ ላይ መዝሙረ ዳዊት ላይ እንደዚህ ይላል እስኪ አንብቢ ኢምራን አንተ እዛ ላይ የተጻፈ እንደ ሰካራም ሰው ይጠጣል ይበላል ግን ሰካሪ የሚለው ነገር ምንድን አሁን ትርጉም እግዚአብሔር እንደ ሰካራ የሚበላው እግዚአብሔር እኮ ሰው ነው እዚህ ምድር መጣ ከዛ መጣ ስለዚህ በልቶስ እንደ ሰካራ ማን በላው ምንድነው እንደ ሰካራ የሚበላ እሺ እንደዛ ከሆነ እስካንብቢው እሱ አንተ እኮ መጽሐፍ ቅዱስ ላይ እንደዚህ እያነበብክ እንደዚህ ሰክሮ በልቶ ጠጥቶ አሁን ጥሪ ከሄድክ ማለት ነው የሰው ቤት ጥሪ ሄድክ ከዛ ሲበላልህ ትጠጣለህ ምን ማለት ነው አንተ በልቶ ጠጥቶ በቃ ውጭ አትወጣ ከዛ ከስላሴዎች ውጭ የአንተ ጥያቄ በቃ ይሄ ብቻ ነው ገባህ ስላሴ ማን ምግብ የሚበሉ ከሆነ ሰካራ የሚሆን ከሆነ እኮ አምላክ አይደለም በጣም ቢቢያን እንደዚህ ላበብሽ በቃ ነው እግዚአብሔር ከእንግዲህ እንደሚነሳ የወይን ስካር መጽሐፍ ቅዱስ እኮ ነው እንደዚህ ይላል እግዚአብሔር ከእንቅልፍ እንደሚነቃ ተነሳ የወይን ስካር እንደተወ እንደ ሸያሳ ተነሳ እንቅልፍ በሊቶ ይነቃል አለባችሁ ሰው ነው በቃ ሰው እሱማ እየወሰማ ሰው ነው ኢብሩ በብሉይ ኪዳን እንደሆነ ነገራት በአላህ ፍቅር በብሉይ ኪዳን እኮ ነው መዝሙረ ዳዊት ላይ ነው በድሮ ጊዜ ነው ኢየሱስ ከመወለዱ በፊት ነው መጥፎ ነገር እንዳደም ያው ሪካርዶች ፍቁ ወይ ማጂን እዚህ ቁጭ ብላችሁ ናይ ኢምራን ገባ አትሳደቢ ነገር አውሪታቸው እነሱን አሁን ጥያቄያችን መጽሐፍ ቅዱስ መዝሙረ ዳዊት ላይ እግዚአብሔር እንደ ሰካራም ሰው ተነሳ ይላልና አምላክ እንደ ሰካራም ሰው ይባላል እንዴ ትመልሺ ይላል እንጂ ይሄ በጥሩ ነው ዛሬ እንጂ መሳሳት ይችላል እንግዲህ እሱ ተሳስቷል ዝም ብላችሁ ተሳስቷል አይደለም
ተሳስቷል በእኛ ትሙስ ካለች ቆሰራሳ እየገባች ነው ግን ጀማ እግዚአብሔር እንደ ሰካራም ተነሳ የሚባለው አው ይሰክራል እንደ ሰካራም ይነሳል ግን ደግሞ ተሳስቶ ሊሆን ይችላል መጽሐፍ ቅዱስ ያለች መጽሐፍ ቅዱስ እግዚአብሔር ቃል መጽሐፍ ቅዱስ እኮ ነው ያው እግዚአብሔር ከእንቅልፍ እንደሚነቃ ተነሳ የሚለው መጽሐፍ ቅዱስ አለ ምን እናደርጋለን ታዲያ ምን እንጠብሳለን እኛ አሁን ክርስቲያኖች አልሰማንም እሰግዳለን እናምናለን ምንም ነገር ምንም ማንም ይሰማል እግዚአብሔር እንደ ሰካራም እንደሚነሳ ታምኛለሽ ማለት ነው ይሄን እንደ ሰካራም አላምንም ሰካራም ያው እዚህ ጋር እኮ እንደዚህ ላይ ያው ሰካራም ሰው ማለት ነው ሰው እንደ ሰካራም ሰው ስለሆነ ስለዚህ እንዲህ ነው እዚህ ላይ ታቻላችሁ ደግሞ ይሄ ነገር ሰው ስለሆነ ምን እግዚአብሔር ሰው ስለሆነ ይበላል ማለት ነው ባንቺ ሐሳብ እንሄድ ይጠጣል አው እዚህ ወይ ከእኔ ያላችሁ በቃ ሜታርጊ ሳራ ሰላም ብያለሁ ኢምራን ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱሁ ይሄ አምስት ሺህ ሰዎች መጀመሪያ ጥያቄዎች መልሻ ፎሎ የለ መጀመሪያ ጥያቄ ነው ሜታርጊ ያለፈ ማለት እንደማንኛውም እንደ ሰው ነው መጣጣ ፎሎ እንጅሩ የለ ፎሎ እንጅሩ ፍቅሪ ፎሎ እንጅሩ ሜታርጊ ካናን ቀጥ ያፈነው السلام عليكم يا جماعة عندنا سلام جاء السلام ورحمة الله وبركاته عندنا سلام الحمد لله ለኢምራን 1 ሚሊዮን እንዲገባ ቻሌንጅ አድርጌ ነበረ አይፎን 17 ትንለዋለሁ ብዬ ነበር እስካሁን አልገባም ትንሽ ይቀረዋል ጃ ይሰማሃል ጃላ ኦኬ ጋይስ ፕሊዝ ፎሎ አድርጉት ኢምራንን ትንሽ ነው የቀረውና 1 ሚሊዮን እንዲገባ ቻሌንጅ ሰርቻለሁኝ ይሰማል ያ ይሰማል እኔም ኮርሎ ኢምራንን ነው ተረጉት ሶሪ ሰምታችኋል ጋይስ እህታችን ሃና ለኢምራን ቻሌንጅ ሰጥታለች 1 ሚሊዮን የሚገባ ከሆነ አይፎን 17 ሰጥቷለሁ ብላለች ገዝታለች ኦሬዲ ገዝታለች ስለዚህ መላክ ብቻ ነው እየጠበቀች ያለችው ለመላክ ነገር ግን ቀድሞ 1 ሚሊዮን መግባት አለበት ብላ መስፈርት ተቀምጣለች እና ሁላችሁም እዚህ ያላችሁ ምናልባት ፎሎ ያላረጋችሁት ካላችሁ ከላይ የኢምራን ፕሮፋይል ያላረጋችሁት ከላይ ምልክት አለ ገቡ ቀይ ምልክት አለ ከላይ በኩል ፎሎ የሚል ቀይ ነገር ካለ እሱን ንኩት እሺ ፎሎ የሚል ቀይ ምልክት ነገር ካለ እሱን ንኩት ሁላችሁም እዚህ ያላችሁ እና እንዲያሸንፍ እናግዘው ነው ብዙ ነገር ሊያግዘው ይችላል ስለዚህ ያን ቻሌንጅ ማሸነፍ አለበት ሁላችሁም እዚህ ያላችሁ ፎሎ አድርጉት ሁላችሁም እዚህ ያላችሁ እና ፎሎ ያረጋችሁት ደግሞ ምን ታረጋላችሁ ቪዲዮ ሰርታችሁ ሼር አድርጉለት ወይ ደግሞ አሰራጩ ካለቀት አይ በቃ ትንሽ ነው የቀረውና ፕሊዝ ሁላችሁም ፎሎ አድርጉት አይ ኢንሻአላህ እሺ ዘኪ አለ ዘኪ ክርስቲያን ነው ዘኪ አልহামዱሊላህ ትናንትና ሰርሞስ ማሻአላህ አላሁ አክበር አላህ ጽናቱን ብርታቱን ይስጠው እሺ ብዙዎች ደግሞ እንደዚህ ዳ እንዲያገኙ ነው የኛ ፍላጎት እንቅልፋችንን ሰንዝ የተቀመጠው ብዙዎች እንደዘኪ ወደ እስልምናው ጎዳና እንዲመጡልን ነው እንግዲህ አላህ ልቦናቸውን ይክፈትላቸው ቀጣይ ክርስቲያን ካለ ገስት አስገቡልን ወይ ደግሞ ራሴ ላስገባቸው ቀጥል ዘኪ እንዴት ሰላም ነው ሰላም እንዴት ናችሁ አላህ አልহামዱሊላህ ሰላም አለይኩም ወአለይኩም ሰላም ማሻአላህ እንዴት ነህ የለመድክ ነው የበረታ ነው ዛሬ ብሏችን መስጊድ ነበር እስኪ አንዳንድ ነገሮችን እየተማርን ነው
ትናንት እንዳጋጣሚ ፎቶ ይዘጋና አስወጣኝ። አይ ችግር የለውም ዋናው መበርታት ነው ኢንሻአላህ በርታሽ እና በውስጥ የቁርአን ግሩፕ አስገቡ አይ ስልኬ ስለዘጋ ለዛ ነበር ተመልሼ ቁርአን ግሩፕ አስገቡ ረካሽ ላይ ስለነበራችሁ እንትን አላለ እሺ አሁን ታረጋለህ መሰለኝ እና ዛህራ ሙስጠፋ የሚል ፎሎ ታረጋለች በውስጥ ታወራለች መልስላት ዛህራ ሙስጠፋ የሚል አካውንት ሰማያዊ ፕሮፋይል እሺ ወይ ሙስታዝ ጀማል መጥቷል ሙስታዝ ጀማል ፎሎ አድርጉት እንደዚህ ይያላ ጀማልን እሺ ፎሎ አድርጌዋለሁ ኢንሻአላህ እሳቸው በውስጥ አስገቡ በኋላ አወራቸው ማሻአላህ አላህ ያበርታ የደንከረ ሰላም ነው ይምራጭ ካሉ ያልገቡ ካለ በውስጥ አርጎና ብሊስ ተራን ጠብቅ ሾጋች ይሄ ነው ኢንሻአላህ የታገፈው ስለዚህ ስሙን ተሳስቶ ነው ኢብሊስ ነው የሚለው ኦ ሶሪ ነው እንዴ ናብሊስ ኢብሊስ ነው እንጂ አይደለም ናብሊስ ነው ኢብሊስ ማለት እናንተ ይሆናል የኛ ሳይሆን ታነ ኢየሱስን ያደረገው ነው በእናንተ ማለት ነው ለማንኛውም ናብሊስ እንዴት ነው ሰላም ነው እግዚአብሔር ይመስገን እንዴት ነህ እኛ ወላሂ አልহামዱሊላህ አለ ጥያቄዎች ነበሩ እሺ ጠይቅ አይ ሳላ ለተናገር ገረዛል ወገናችን ናብሊስ ሰይጣን ይገረዛል ናብሊስ ናብሊስ አለ ሰይጣን ተገርዞ ገነት ሰይጣን ተገርዞ ገነት ሊገባ ይችላል ወይ ሰይጣን መንፈስ ነው አይገረዝም አይያዝ ኦርቶዶክስ ነው ኢምራን አምጣልኝ መጽሐፉን አንዴ ሰርፕራይዝ ገርለ ተክለ ሃይማኖት 51ኛው ምዕራፍ በቅዳሴ ዜማ እንዲነበባል ዙም አድርግልኝ ከዚህ በኋላ ድምጼን አስተካክል ከዚህ በኋላ አባታችን ተክለ ሃይማኖት በየሀገሩ ሲመላለስ አንድ ቀን በባህር ዳር ተቀምጦ ሳለ ሰይጣን ዛሩ ከባህሩ ውስጥ ወጣ ሰይጣኑም የአባታችን ደቀ መዝሙር ያዘው አንተ ርኩስ መንፈስ ከልጅ ውጣ እያለ በመስቀል ምልክት በላዩ አማተበ ሰይጣኑም ዛሩም ደቀ መዝሙሩን ትቶ ፈጥኖ ሸሸ ሊያመልጥም ወደደ ክቡር አባታችን አማተበበት ወደ ባህሩ ሊገባ ባይቻለው በጥልቁ ባህር መደብ ቆመ ክቡር አባታችንም ሄዶ በእጁ ያዘው ያን ጊዜውም ምኑ እስቲ እቱ ወደ ባህር እንደ አቀና ኃይሉ ደከመና ለሁሉ በግልጽ ታየ ክቡር አባታችንም ልጄን ለምን ትይዟለህ አለው ሰይጣኑም ዛሩ ይባላል ስሙ ለኔ እንደሰው ሁሉ መስለከኝ ስለዚህ ይዘው ዘንድ ደፈርኩ ክቡር አባታችንም ስም ማን ነው አለው ባህር አልቅም ነው አለው የሰይጣኑ ስም ባህር አልቅም ነኝ ብሎ መለሰለት ክቡር አባታችንም እንግዲህ ከኔ ጋር ትሄዳለህ ወይስ ወደ ማደሪያህ ትመለሳለህ አለው ከኔ ጋር ትሄዳለህ ወይስ ወደ መጣበት ትመለሳለህ አለው ሰይጣኑ ከእንግዲህ ወዲህ ወደ ማደሪያዬ ለመመለስ አይቻልም በማማተብህ ስልጣን ይሽራዋልና አለው አባታችንም ተክለ ሃይማኖት ወስዶ ገዝሮ ሲባል ገርዞት ብልቱን ገዝሮ ወደ ፍጹም ክርስቲያንነት አገባው ስሙንም ክርስቶስ ሐርዩ ብሎ ጠራው ያ ሰይጣን እስከሞተበት ድረስ ገዳም ተቀምጦ መጨረሻ ላይ መንግስት ሰማያት ገባ ይላል ሰይጣኑ ተገረዘ ከዛ ክርስቲያን ሆነ ከዛ መንግስት ሰማያት ገባ ብሎ የገድለ ተክለ ሃይማኖት መጽሐፍ ይናገራል ይሄን መልስልኝ
ይኸውልህ ሲጀመር መነሻ ያደረግከው ገድላት ድርሳናት እንደ ማስረጃ ሊሆን አይችልም። ምንድን ያልከው? በእንደዛ ከሆነ በአንተ መጽሐፍ ብዙ አቃቂር ላወጣልህ እችላለሁ። ይሄን መልስ መጀመሪያ ከዛ አቃቂር ታውቃለህ። እየሰማኸኝ ነው? እኔ ይሄን ማስረጃ ሊሆን አይችልም። ለምዶ ማለት ነው። ለምዶ ማለት ነው አይደለም። ምን እየሰማኝ አይደለም እንዴ? ይሄ መጽሐፍ ቅዱስ አይደለም። ትቀበላለህ መጽሐፉን ትቀበላለህ አትቀበልም? ይምራ ኔትወርክ ነው እስኪ አንዴ ንገረኝ። የኔ ኔትወርክ ነው ወይ ከኔ ወይ ከሱ ተቋርጧል አላውቅም። አይደለም ሰላካንት አይደለም የሱ ነው። ኦኬ ኢብሊስ ማን ነብሊስ አለ? ነብሊስ ዲያቆን ያስታውቃል። ነብሊስ አለ? ነብሊስ ኢብሊስ። እሺ ኒማ ወደ ኒማ እንሄዳለን። እንግዲህ እንደዛ ከሆነ አለኝ መስገድ እንዴት ነህ? አሉ ከየትኛው ቤተ እምነት ነው ወገናችሁ? ፕሮቴስታንት። ማርቲን ሉተርን ትቀበለዋለህ? አዎ። እሺ 54ኛው ቮሊዩም ገጽ 154ኛው ላይ ኢየሱስ ክርስቶስ 3 ጊዜ ከመግደላዊት ማርያም ጋር ተንሷል ያለ ምን ትላለህ? እሱ ቴብል ቶክ ላይ በእርሷ ተጻፈም አለቀ። እኔ ልቀጥል። ምን በእርሷ ተጻፈም አዎ በእርሱ መጽሐፉን ማስረጃ አምጣልኝ። ተቀበሉን ባጭሩ መጽሐፉ በእርሱ መጽሐፉን ማስረጃ አምጣልኝ። የእሱ ትምህርቶች ስብስብ ነው። አንዴ የእሱ ትምህርቶች ስብስብ በእርሱ ተጽፏል ወይስ አልተጻፈም? መጽሐፉ እኔ በእሱ ተጽፏል እያልኩ እኮ አይደለም። ይማይ እኮ ዝም ብለህ መጽሐፍ ቅዱስ አይደለም። ኧረ አንተኛው ዝም በል ኒማ ማይክና አሰ ኢብሊስ ማይክና ኧረ በፈጣሪ እሺ ኒማ አለ እኮ እየሰማችሁ ነበረ እናንተ። ኧረ በፈጣሪ ሳራ ከሱ ጋር ጨርሶ ጀመረ። ኢብሊስ እሺ አለ ወጥቷል። እሺ ና ኒማ ቴብል ቶክን ትቀበላለህ አትቀበለውም? ባጭሩ በጭራሽ አልቀበለውም። በእሱ ስላልተጻፈ ቴንክ ዩ። ሐሰተኛ ሰነድ ነው። እቺን ብቻ አረጋግጥልኝ። ሐሰተኛ ሰነድ ነው። ቆይ በእሱ ተጽፏል ወይስ አልተጻፈም? አልተጻፈም እኮ በእርሱ ያልተጻፈው ማን እንደጻፈው ነው ብለኝ። ማን ነው ሪካርድ ላድርገውና ቆይ አትልፋ። እቺ መልስልኝ። መጽሐፉን ትቀበላለህ? በእርሱ ነው ተጻፈው ወይስ አይደለም? ቆይ መጽሐፉን ትቀበላለህ አትቀበልም? በእርሱ ነው ተጻፈው ወይስ አይደለም? አይታወቅም ማን እንደጻፈው እኮ በመሃል ይሄ ገብቶ ሊሆን ይችላል። አይደው ራሱ ያ አይደለም። ልክ እንደ መጽሐፍ ቅዱስ ነው። ማን እንደጻፈው አይታወቅም። ግን መጽሐፍ ቅዱስ የማርቲን ልክ እንደ መጽሐፍ ቅዱስ ነው። አይታወቅም ማን እንደጻፈው። ማርቲን ሉተር አልጻፈውም። ልክ እንደ መጽሐፍ ቅዱስ ነው ማለት የማርቲን ሉተር ጽሁፎች ልክ እንደ መጽሐፍ ቅዱስ ናቸው። ማንነታቸው አይታወቅም ማን እንደጻፋቸው። ልክ መጽሐፍ ቅዱስ ማን እንደጻፈው እንደማይታወቅ ቴብል ቶክንም ማን እንደጻፈው አይታወቅም። የትኛውም የለም። ሁሉም ባለቤት አላቸው። እኔ አንተ ሞግታለሁ። የትኛው መጽሐፋችሁ ማን እንደጻፈው አይታወቅም። ቴብል ቶክንም መጽሐፍ ቅዱስንም ሁለቱንም እንሟገት ይቻላል። እሺ በመጽሐፍ ቅዱስ ታምናለህ? ይምራ ወደዚህ ያዝልኝ አንድ መጽሐፍ ቅዱስ። በእርግጥም ይምሩ አንድ መጽሐፍ ቅዱስ ወደዚህ አምጣልኝ ካልተነሳ እዚህ ጥቁሩ መጽሐፍ ቅዱስ ውስጥ መጽሐፍ አስቴር አለ አይደለ? የትኛው ውስጥ? እዚህ ማን የጻፈው መጽሐፍ አስቴር? መጽሐፍ አስቴርን የጻፈው በእርግጥም ብዙ እይታ አለ።